ሼር እያደረጋችሁ ወደ መጨረሻው ፋይት እየደረስን አንድ ፋይት ብቻ ነው የሚቀረን ወደ ጆኒ እና ወደ ሴዶ ኪንግ ሊር ኔክስት ፋይት ከመሄዳችን በፊት እስኪ ላይክ አድርጉላችሁ፣ ሰብስክራይብ አድርጉ። ሰብስክራይብ የምታደርጉት ቀጣይ ሳምንት ለሚኖረው ፕሮግራም ቀጥታ ስርጭት ለማስተላለፍ ነው። ቅዳሜ አሜሪካ ድረስ የመጣው ቢኒያም ሽኩሪና ማስተላለፍ ስራ የሚያደርጉትን ይህን የሚፋይት በዚህ በቀጥታ ላይ ማስተላለፍላቸዋል። እየተባለ ያለው ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ጋይስ ኢቲኤፍሲ
ሴቶች የውበት ሳሎን ከልብ አድርገን እናመሰግናለን። ሜዳው እየተጸዳ ነው። ይህ ስርጭት በመላው ዓለም እንዲሰራጭ እንዲተላለፍ ያደረጉልን አዳራሽ.com ከልብ አድርገን 8618 ገብቷል። ላይካችን 10,000 ይገባል። ወዳጆች ላይክ በተሟል እሺ፣ በመቀጠል በ92 ኪሎ ግራም ከባድ የሆነ ትንቅንቅ የሚያሳዩንን ፋይተሮችን ጋብዛለን። ማንን እንጥራ? ቦይ ሳይመን making his FPC debut, coming in at a staggering 194 centimeters, weighing 92 kgs, with a reach of 193. All the way from South Sudan, Gambela, Breaker! Stop your runs, I love you one. ወዳጆች በጣም ቴንኪው። 8982 ላይ ገብተን 10,000 አስገቡ። ቦይካ በአካባቢው ባህል ዝማሬ ነው ታጅቦ እየመጣ ያለው ቦይካ። እንግዲህ ስኖፈል ደግሞ በምን ይታጀብ ይሆን እንሰማለን። ሴሎ ካሸነፈ ኢትዮጵያ ሕዝብ አበቃለት አለ። ቦይካ 9166 ላይክ ከውስር ሚዲያ እስኪ ድምፃችሁን ስትሰጡት ቢኒ ማስተር ወርቅነህ ቢኒ ሞይታይ ሁለት ተወዳዳሪዎችን ይዞ መጥቷል። ንቃተ ህሊና አሸንፏል። ቦይካ ሳይመንስ እናያለን። ቦይካ ሳይመን ፍተሻ እየተደረገለት ነው። The Brazilian man and the Pitman doing their works. የሚገርም ፋይት እያየ ነው። እስኪ ኮሜንት ላይ ጻፉ። ከቦይካ እና ከእንድሪስ ኖፈል ማን ያሸንፋል? ገምቱ። ሳሬን ፈርኒቸር ቦናሌ ፋሽን ፈርኒቸር ችክ ፋሽን ከልብ አድርገን እናመሰግናለን። ለተወዳዳሪዎች መልካም እድል ወዳጆቼ። 9326 ላይ ከገብተናል። ጠቅጠቅ አርጓት። 10,000 እንግባና ጨዋታውን እንከታተል። ጠቅጠቅ አርጓት። ላይክ ሰብስክራይብ ሸር አድርጉ። ቦይካ ያሸንፋል የሚሉ ገማቾች እየመጡ ነው። በጣም በርካቶች
እንድሪስ ኖፈልን ስታዩ ደግሞ እንድሪስ የምትሉ ትመጣላችሁ። የቦይካ ደጋፊዎች እየተጫጩ ነው። ቦይካ ፍሮም ጋምቤላ እንዳለ እንድሪስ ኖፈል እና ቦይካ ማን ያሸንፋል? ግምታችሁን አስቀምጡ እስኪ፣ ግምታችሁን ገምቱ። እንድሪስ ኖፈል እና ቦይካ። ኦኬ አስገቡት፣ ችግር ቦይካ አስፈላጊውን ፍተሻ አድርጎ ወደ ሪንጉ ሊገባ ነው፣ ወደ ኬጅ ሊገባ ነው። ረጅም ነው እንግዲህ እንድሪስ ኖፈልም በጣም ረጅም ነው። እኔ ጋር ስንገናኝ ራሱ አንገቴ ነው የሚደርሰው። እንድሪስ ኖፈል ረጅም ነው። የምሬ ነው። ቦይካማ ረጅም ነው። ጋምቤላ በጣም ረጅም እኮ ናቸው። ይህ በጣም ክብራትና ክብራን የከውሰር ሚዲያ ቤተሰቦች እንግዲህ 21181 ሰው ይታየኛል። 9600 ላይክ ደርሰናል። 10400 ናት የቀረችው። ታብታብ አድርጓት አንድ ጊዜ ውድ ቤተሰቦች። ዋው ረጅም ነው በጣም አቶ ካጥሩ ዘሎ ለማምለጥ ይመቸዋል። ባለፈው እንግዲህ እንድሪስ ኖፈል አሸንፏል። በባለፈው ውድድር ቦይካ ጋር ፋይት የሚያደርገው የኢቲኤፍሲ 01 ውድድር ላይ የሙዋይታይ ሻምፒዮን አሁን ወደ ኤምኤምኤ በመምጣት ብቃቱን ለማሳየት የተዘጋጀው እንድሪስ ተክሉ እንድሪስ ኖፈል coming in at a huge 180 centimeters, weighing in at 92 kgs with a reach of 80 centimeters, our EFTC 1 champion, Idris Taglu. I'm the best ever. I'm the most brutal, efficient, most ruthless champion you've ever been. There's no one can stop me. Listen to Converse. No, I'm Alexander. He's no Alexander. I'm the best ever. There's never been anybody like me. I'm Sonny Liston. I'm Jack Dippy. There's no one like me. I'm from Naircroft. There's no one that can match me. My style is impetuous. My defensive traceable. እንድሪስ ኖፈል እየገባ ነው። እንድሪስ ተክሉ እንድሪስ ኖፈል እየገባ ነው። ቦይካ እና እንድሪስ። ክብራትና ክብራን የከውሰር ሚዲያ ቤተሰቦች 21699 ሰው እየተከታተለ ነው። 9757 ላይክ አለ። 10 ሺህ ሙሉት አንድ ጊዜ ሁላችሁም ላይክ እያደረጋችሁ 10 ሺህ ሙሉት። በእንድሪስ ኖፈል እና በቦይካ መካከል የሚደረገው አጓጊ ውድድር ሁላችሁም ኮሜንት ላይ አስቀምጡ እስኪ ማን ያሸንፋል? እንድሪስ ያሸንፋል ወይስ ቦይካ የሚለውን ግምታችሁን አስቀምጡ። 9800 ደርሰናል። 200 ብቻ ይቀረናል። 10 ሺህ ገብተን ይህን ጨዋታ እንከታተላለን። ውድ የከውሰር ሚዲያ ቤተሰቦች እንድሪስ ያሸንፋል የሚል ኮሜንት በጣም በብዛት እያየሁ ነው። ቦይካ ሲገባ ቦይካ የሚል ኮሜንት ነበረ በብዛት የታየው። አሁን ደግሞ እንድሪስ የሚል ኮሜንት እያየሁ ነው። ዋው እጅግ በጣም አጓጊ፣ እጅግ በጣም ተጠባቂ ጨዋታ ነው። እንድሪስ ባለፈው አሸንፏል። 10 ሺህ ላይ ካለፍን 10 ሺህ ላይ ካልፈናል። እንድሪስ ያሸንፋል የሚሉ ድምፆች እየታዩኝ ነው። በጣም በርካታ ሰው እንድሪስ ያሸንፋል እያለ ነው። እንደዚሁ ቦይካም የሚሉ አሉ። ኮሜንታችሁን አስቀምጡ እስኪ ለራሳችሁ የተዝናናችሁ ውድ ቤተሰቦች። ለማንተ ነው ለምን ወደ ኬጅ እየገባ ነው እንድሪስ። ዋው ገባ። እዚህ ስክሪን ላይ 22130 ሰው ይታየኛል።
10,223 ሰው ላይክ አድርጓል። ድሪስ ዱዓ እያደረገ ነው። ድሪስ ዱዓ እያደረገ ነው። ድሪስ ያሸንፋል የሚሉ ኮሜንቶች በብዛት እየታዩ ነው። 22,235 ሰው ከውሰር ሚዲያ ላይ እየተከታተለ ነው። 10,231 ላይክ 10,000 እንሙላና ይህን ጨዋታ እንከታተል ብዬ ነበረ። ድሪስ እያሸንፋል የሚሉ አሉ። እንግዲህ ቦይካና ድሪስ በጣም አጓጊ፣ በጣም አስፈሪም ጨዋታ ነው። አስፈሪና አጓጊ ጨዋታ ነው። 22,379 ሰው እየተከታተለ ነው። ቀጥታ ስርጭት 10,283 ላይክ። እስኪ ደግሞ አሁን ወደ 15,000 ላይክ እናሳድገው። ሁላችሁም ላይክ እያደረጋችሁ ጨዋታውን ተመልከቱ። እንግዲህ እዚህ ጋር እንድሪስ ያሸንፋል። የእንድሪስን እና የቦይካን ጨዋታ ተከትሎ ተመልካቾቻችን የሴዶ እና የጆኒ ጨዋታ በጣም ያስፈራል። አርጎት የሚጫወት ከሆነ ለእሱ ሮት ቪክትሪ አሪፍ ይሆናል ብዬ አስባለሁ። ያን ያህል እንትን አለው ብዬ አላስብም። ያው ቦይካም ኤምኤምኤው ላይ የመጀመሪያው አይደለም። ዱባይ ከሀገር ውጭ አድርጓል። ሰው ከሀገር ውጭ ቦይካ ተጀመረ፣ ጨዋታው ተጀመረ። ቦይካ እንግዲህ ሰርክል እያደረገ ድሪስ ነው ፈል ሰርክል እያደረገ የተጠናኑ ነው ያሉት ሁለቱ ፋይተሮች። ቦይካ አይ ቲንክ ኪክ ቢጠቀም ሞር ስኬታማ ይሆናል ብዬ አስባለሁ። ሎው ኪክ ሰንዝሮ ነበረ። እድሪስ በአሪፍ ሰዓት ነው የወጣው ማለት ነው። በአሁን ሰዓት ደግሞ እድሪስ ጠጋ ብሎ ፓንች ለማሳረፍ እያጠና ይገኛል። ሎው ኪክ ሰንዝሮ ነበረ። ክሊንች እንግዲህ እድሪስ ቴክኒውን ለማድረግ ይዞታል። በአሁን ሰዓት ክሊንች ያደረገ ወይኔ እድሪስ ፈጠፈጠው። ምን አይነት ቴክኒውን ነው? እድሪስ ፈጠፈጠው። እንድሪስ ቦይካን ጥሎታል። ፓውንድ ለማድረግ ነው ሀሳቡ፣ ወይንም ደግሞ አርምባር እያመቻቸ ነው ያለው። አርምባርም እጁም ረጅም ሆነ ይመቻል። ወይኔ እንድሪስ የመጣው ነው እንግዲህ ሪቦቹ ላይ እያሳረፈን የሚገኘው በአሁኑ ሰዓት አይ ቲንክ ለአርምባር ሴታፕ እያደረገ ያለ ይመስለኛል። በተደጋጋሚ ቦዲሻት በኤልቦ ፊቱን በአሁኑ ሰዓት እየሰነዘረ ይህ ጨዋታ በዚሁ የሚጠናቀቅ ይመስላል። በአጭሩ ሊያልቅ ይችላል። ወዲያውኑ በመጀመሪያው ራውንድ ቴክዳውን አድርጎት አሪፍ ኒና ያሳረፈው፣ ነገር ግን ግራውንድ ሎ ቦይካ እየተከላከለ ነው ተኝቶ ኤልቦችን እያዘነበ ነው የሚገኘው። ካጋለጠ ቦይካ የመጨረሻውን ራውንድ ዲፌንድ አድርጎ በጣም ከባድ ጨዋታ ነው። እንደዚህ ብዙ ምቶችን የሚቀበል ከሆነ ዳኛው ያፈክርን ማለት ነው። ፊት ላይ ላለማረፍ ዳኛው እንድሪስ ቦይካ ለመነሳት እየታገለ ነው። ይህን ብናት ያስጨንቃል። ዳኛው ቼክ እያደረገ ነው። እንድሪስ እየመታ ነው። እንግዲህ የሪብሱ ላይም ከነገራ ፊቱ ላይ እንድሪስ ስለሆነ የወጣበት ማውንት ላይ ወጥቷል። እንግዲህ በጣም የሚመች ሁኔታ ነው። አሁን የእንድሪስ ደጋፊዎች እንድሪስ እየመታላችሁ ነው። ዳኛው አስነሳው፣ አሸነፈ። እንድሪስ አሸነፈ። እንድሪስ ለሁለተኛ ጊዜ አሸነፈ። ቦይካ መነሳት አልቻለም ከመሬት። በሚገርም ሁኔታ እንድሪስ አሸነፈ።